ይህ ቤት ስለ ጤና ነው የሚወራበት። አዜብ እባላለሁ፣ የኒውትሪሽን ባለሙያ ነኝ። የሰራነውን ስለ ጤናችን ተምረን አፕላይ አድርገን ያመጣነው ውጤት እያወራን ነው ዛሬ። ራሳችሁ ጤናችሁን በመቀየር ከውስጥ ይምጣ ደስታ፣ ሪል ደስታ አያቋርጥም። ትክክለኛ ደስታ ሲሆን ገደብ የለውም። 24/7 ከእናንተ ጋር ነው የሚሆነው እና ጤና ላይ ሰርቶ የሚመጣ ደስታ ይለያል። ሞኛቱ ነው። ምግብ መድኃኒት ነው፣ ይቀይራል ታሪክን። ስሩ ራሳችሁ ላይ። ምንድነው ችግርሽ ብለሽ ምንድነው የሚያምሽ ስትይ እኔ ውፍረት ነው ችግሬ ስልሽ ደግሞ ለውፍረት ብለሽ ናችሁ ማለት ነው። ያ ነገር ጭንቅላቴ ነው። እኔ በጣም አካብጄ የማየው በቃ ዲፕረስ የሚያደርገኝ ፈቲግ የሚያደርገኝ ነገር ነው ውፍረት ነው። ልብስሽ አልበቃ ሲልሽ አለማማርሽን ስታይ ነው ውስጥሽን እየገደለው። በዛ ላይ ደግሞ ውፍረታዊ በሽታዎች ሁሉ መጀመሪያ ነው እና አንቺ በቃ እንደዛ አድርገሽ ደግሞ ለውፍረት ብለሽ ስትይ እኔም እንደዛ እንዳስብ አደረግሽኝ እና እንደዛ ካልሽኝ በኋላ መስራት ጀምሬ አሁን ቲክታክ ላይ ገብተሽ ብታይ ሌላ ሰው ሆኛለሁ። I lost 38 pounds in 10 months. Oh my goodness. Yeah. Everybody was like, ምን እያደረግሽ ነው? ሰርጀሪ አድርገሽ ነው ምናምን ይሉኛል እና ስኳሩ በጣም ከፍ ከማለቱ የተነሳ ነርቭ ሰውነቱ ልብሱን እንኳን መልበስ እስከማይችል ድረስ ሰውነቱን የሚያቃጥለው ብዙ ወክ ማድረግ የማይችል ብዙ ማድረግ የማይችል በጣም በቃ ፊዚካሊ በጣም ከስቶ ብዙ ነገር በቃ ይሄ በቃ የመጨረሻ ደረጃ ላይ ማለት ይቻላል የደረሰ ሰው ነው እና ነገሩኝ ማለት ነው። እና ስሰማ ቤተሰብ በቃ እንዲህ አንድ ልጅ አለች በምግብ ምታክል እሷን አናግሯት ብዬ ሲናገር የነበረው እግሩ ኢቨን እየቀጠነ መምጣቱን አይደለ? ሰውነቱ እግሩ እየቀጠነ እንደመጣ በጣም የሚያሳዝን ታሪክ ያለው በደንብ መናገር የማይችል ነው። ብለድ ወርኩ እጄ ላይ ያለ የሚገርማችሁ ትራይግሊሰራይድ ብትሉ ብለድ ውስጥ ያለው ፋት የሌለ ኮምፕሊት በ3 ወር እንዴት አድርገው እንደሰሩ ልነግራችሁ አልችልም። ሪዛልቱ እጄ ላይ ነው። ነገርኩት። የምጠይቀው ዶክተር ራሱ ይሄ ብለድ ወርክ የለውም ቢያየው እንደዚህ አይነት ብለድ ወርክ ራሱ ዶክተር ላይ ነው ይችላል ነው ያልኩት ለልጁ። ዛሬ ጧት ፔፐራቸውን አይቻለሁ የላከልኝን ማለት ነው። ደስ የሚል ሪዛልት ነው እና ይሄ ደስ ይላል በጣም። እኔ ሄልት አታክ ይዞኝ የዳንኩ ሰው ነኝ፣ ግን ዳያቤቲክ ደግሞ 17 ዓመት ነበር የያዘኝ እና በ3 ወር ውስጥ በአጋጣሚ ነው አግኝቻት እስቲ ቆይ ልደውል ብዬ ስደውል አላነሳችም። እሷ ደወለችልኝ። ከዛ እንዲህ ነበረ ስላት እውነት እንደው ትሰሪያለሽ? የምትሰሪ ከሆነ ነው እንትን የምልበት፣ ማትሰሪ ከሆነ ግን ጊዜ ማቃጠል አልፈልግም ማለት ነው። እንዴ እኔ ስራልኝ እንጂ ለምንድን ነው የማልሰራው አልኩና ጀመርን ማለት ነው። ለ17 ዓመት ሙሉ ዳያቤቲክ ይዞኝ በ3 ወር 5.6 መምጣት ቀላል አይደለም። መጀመሪያ ላይ በቃ ዳያቤቲስ መድኃኒት አሁን ካልጀመርሽ አደጋ ላይ ነኝ የተባልኩት የነበረው። በዛ ላይ ደግሞ በቃ ድንገት ይሞቀኛል ሰውነቴ፣ በአንዴ ደግሞ ደህና ሆናለሁ። በቃ የሌለኝ ባህሪ አልነበረም። በቃ ጥሩ አልተኛም፣ ድካም ነው በልቼ ድካም፣ ሳልበላም ድካም፣ ሌሊቱን ሙሉ ተኝቼ ጠዋት በቃ ኃይለኛ ድካም። ግማሽ መንገድ እየነዳሁኝ እስቲል አልተነሳውም። 2 3 ምናምን ካፌ ጠጥቼ ይሄ ደብል አለ በሱካር አለ በቃ ለመንቃት ላይፌን ቼንጅ ሳደርግ ሌላ ሰው ነው የተቀየርኩት። ሌላ ሰው ነኝ አሁን፣ ሌላ ሰው ነኝ በሚገርም ሁኔታ። ወደ 15 ኪሎ ነው ባንዴ ቀነስኩት ከ100 ላይ በኪሎ። ከ2020 ጀምሮ አውቃታለሁ አዜብናን ከዩቲዩብ ላይ። እናም ብዙ ነገር ተምሬያለሁ በነፃ እና አንድ የተማርኩት ትልቅ ነገር ምንድነው ወደ አፌ ማስገባውን ቶክሲክ የሆነውን ነገር እውነቴን ነው የምላችሁ ስበላ እፈራለሁ። ያስተማረቻቸውን ነገሮች ካላደረግኩኝ በእውነት ነው የምነግራችሁ ነፍሴ ይሳቀቃል። እያወቅኩኝ ቶክሲክ የሆነ መርዝ ነገር በሰውነቴ ውስጥ እንዴት እከታለሁ ብዬ ሰቀቀን ይዘኛል። ምን መብላት እንዳለብኝና እንደሌለብኝ አላውቅም ነበር እውነት ለመናገር። እሷ ጋር ግን ከገባው በኋላ ምን መብላት እንዳለብኝ፣ እንዴት መንቀሳቀስ እንዳለብኝ፣ መስሎቼን እንዴት መስራት እንዳለብኝ ትክክለኛውን ነገር ነው የምታሳየን እና አዜቢና ጋር ከመጣው በቃ ይሄ ነው ማለለውን ትምህርት አግኝቻለሁ። እኔ ያው አዜብዬ በነገረችኝ የአመጋገብ ዘይቤ ጨጓራ ችግር ሁሌም ኦሞፕራዞል ነበር የምወስደው ጠዋት ተነስቼ
እሱንም ወስጄ የሆነ የአበሻ ምግብ ስበላ ይወጣል። አሁን ግን እሷ ባለችኝ መሰረት እየተመገብኩኝ ቮሚት አድርጌ አላውቅም ለ8 ወር ያህል ማለት ነው፣ ከኦገስት ጀምሮ። ያንን እየተጠቀምኩኝ ደግሞ ከእንደገና 24 ፓውንድ ቀንሻለሁ። ብዙ ንግግር አልችልም። አይዞሽ። በጣም ነው የሚገርመው። ለኔ ላከችልኝ ልትወስዳቸው ኦልሬዲ ኦርደር የተደረገላት ኦዛምፒክ በጣም ብዙ ነው። እንደዚህ ፒክቸር አንስታ ላከችልኝ ማለት ነው። ሳትወስደው በቃ ያለ ማለት ነው። ኤቭሪዴይ ነው የምትወጋው ራሷን የነበረችው። አሁን አቁማ ግን በሚገርም ሁኔታ ነው ለውጧ ማለት ነው። የቀነሰችው ክብደት፣ የነበራት ጣጣ ከመድኃኒቱ ጋር ተያይዞ የሚመጣው ኮምፕሊትሊ አሁን ከኔ ጋር ከ3 ወር በላይ ናት ያለችው። እሱን ነው እያወራች ያለችው። እኔ እንኳን በዌይት ሎስ ዙሪያ ነበር ያልሞከርኩት ነገር የለም። ያው ነግሬሻለሁ፣ ብዙ ነገር ነው የሞከርኩትና አንቺ ጋር ስመጣ መፍትሄ አግኝቼ ወደ 42 ፓውንድ ነው የቀነስኩት። ሰምታችኋል። ኮንግራ በጣም ደስ የሚለው ያ ሁሉ ነገር በቃ ቆዳዬ ራሱ እየነገርኩሽ ነበር። መጀመሪያ ስጀምር ቆዳዬ የሆነ ነገር ወጥቶብኝ ዝም በይ ብለሽኝ እንደ ህፃን ልጅ ነው የውስጥ እግሬ ተልጦ በቃ እንዴት እንዳማረ እና ሁሉ ነገር በቃ ምን ልበል እና በጣም ነው የምመሰግነው አዝዬ። በጣም ብዙ ለውጥ I'm so happy for you. ጀምር እሷ ጋር ወደ 165 ፓውንድ ነው የነበርኩት። 35 ፓውንድ ነው የቀነስኩት። እኔ መቀነሴ ላይ ብቻ አይደለም፣ ከዛ በኋላ የሆነልኝ ነገር ሰውነቴ ላይ ሹገር ክሬቪንግ የለኝም። እስኪኔ በሙሉ የነበረኝ ሰው የሰጠኝ አስተያየት የነግራችሁ ከምችለው በላይ ትንሹም በትልቁም በቃ አመመኝ፣ ወገቤ ለራሴ በቃ በጣም ነው ቤት የገረማቸው። እንዴ አመመኝ እኮ ብለሽ አታውቂም ምናምን ይሉኛል። ሆስፒታል መሄድ በጣም ነው የምወደው፣ ዝም ብዬ በቃ ስለምፈራ ብቻ። አሁን ያለችበትን ህፃን ልጅ ነው የምትመስለው። ባይዘው ልጇን ፎቶ ልካላችሁ፣ የራሷን ብትልክላችሁ አታውቋትም። እሷ የቷናት ልጇ ምናምን አትለዩአቸው። በቀላሉ ራሳችሁ ላይ መስራት የምትችሉትን ነገር ነው እንግዲህ እዚህ ቤት የምንናገረው፣ ከሚታየው እስከ ውስጠኛው ፓርታችን። መድኃኒት ብዙ ሰዎችን መጨረሻ ላይ ሰው ህይወቱ የሚያልፈው በመድኃኒት ሳይድ ኢፌክት ነው። ባይዘው በሽታው የገደለው ሰው በጣም ጥቂት ነው። የያዘው በሽታ የገደለው ሰው በጣም ጥቂት ሰው ነው። ብዙ ጊዜ የምንወስደው መድኃኒት ነው የሚገለን፣ የመድኃኒት ሳይድ ኢፌክት ነው የሚገለን። እና መድኃኒቴ ኮንትሮል አድርጎልኛል አትበሉ። ብዙ እኮ ዲያቤቲክስ የሚወስዱት መድኃኒት አይደለ እንደ ኪድኒያቸውን ፌል የሚያደርገው፣ የሚወስዱት መድኃኒት አይደለ ነርቮቻቸውን ዳሜጅ የሚያደርገው። እና ከመድኃኒት ነፃ ሆኖ መኖርና መድኃኒት እየወሰዱ መኖር በጣም ይለያያል። እራሳችሁ ላይ ስሩ። ማንም ሰው ብዙ ጊዜ እኔ በጣም የሚቆጨኝ ምንድነው የበላነው ምግብ ከበላን በኋላ እዛ ጋር ያበቃል፣ አያልፍም። ከዛ በልተን በምግብ የምናገኘው ደስታ ኦልዌይስ ተበልቶ ከዛ አያልፍም። ግን በጤና ኢንጆይ የምናደርገው ኢንጆይመንት የሚቀጥል ነው። ዛሬም ነገም ጤናችን ከኛ ጋር ስላለ ኤቭሪ ዴይ ዊ ዊል ቢ ሃፒ። ጤናችን ከኛ ጋር ነው። ግን አብዛኛው ሃፒነስ ደስታ ከተበላ በኋላ ከምግብ ጋር የተያዘ ከሆነ ደስታችን በመብላት ከሆነ ኢንጆይ የምናደርገው አሱናስ ምግቡን ከዋጥነው በኋላ እዛ ጋር ያበቃል ደስታው። ያ ምግብ ግን ወይ ለሞት ነው ወይ ለህይወት ነው። ከሁለት አንዱ ነው የሚያደርገን። ለአንድ አመት ሆስፒታል ተመላልሳ ምንም አይነት መድኃኒት ከመውሰድ ዶዝ ከመጨመር ውጪ ምንም እረፍት ራሱ አላገኘችም ነበር። ከዚህ ጋር ግን በሶስት ወር 6 ወር ነው ኦልሞስት የቆየችው። ግን በወራቶች ውስጥ የሚገርም ለውጥ እንደዛ ወር የሚገርም በ3 ወር ግን ሌላ ሰው ነው የሆነችው። እና ማመን የሚከብድ መድኃኒቷን ሙሉ አስወግዳ ዶክተሮቹ ራሱ እስኪገርማቸው ድረስ ምንም መድኃኒት ሳትወስድ አሁን ላይ በምግብ ብቻ በመስራት በጣም በጥሩ ሁኔታ ቆዳዋ ሁሉ ተቀይሮ መጀመሪያ እንዳልኳችሁ የታመመ ያውቀዋል እንዴት እንደሚያደርግና በቃ ሌላ ሰው መስላ የበፊት መልኳ ራሱ ተቀይሮ ሰዎች እስኪገርማቸው ድረስ ካለችበት ክልል አዲስ አበባ እየሄደች ነው የምትታከመው። ፊቷን የእውነት ተልኮልኝ ስገልጠው
በጣም በቃ የሚያስደነግጥ ማለት ነው። the whole body ሰውነቷ ራቁቷን ሆና ነው የላከችልኝ ፎቶ። the whole body ከፀጉሯ ውስጥ ጀምሮ እስከ እግሯ ጥፍር ምንም ሰውነት አልነበራት እና በዛ ምክንያት እንዴት 24/7 እያከካችሁ ሰውነታችሁ መኖር ማለት ነው እንዴት ከባድ እንደሆነ። psoriasis ብላችሁ ሰርች አድርጉ። psoriasis እናንተ የአዶ ኢሚዩን ዲዚዝ ነው። ራሱ ኢሚዩን ሲስተማችሁ ቆዳችሁ ነው በልቶ የሚጨርሰው። ሰርች አድርጉ ዲዚዙን። እሷ ብቻ አይደለችም፣ በጣም በርካታ ሰዎችን አግዣለሁ በዛ ዙሪያና ኮምፕሊትሊ ወደ ይሄ ምንድነው የሚባለው አዲስ አበባ ያለው ሐኪም አለርት ነው የሚባለው። ቴንክ ዩ ሶ እዛ ነበር የምትሄደው። ከክልል ከሩቅ ቦታ ወደዛ ሄዳ ነው የምትታከመው። አሁን ሺዝ ፍሪ፣ ክብደቷን ቀነሰች። በቃ ደስታዋን ልነግራችሁ አልችልም። እኔ እንግዲህ እዚህ ጋር ስመጣ ያው ታውቃለች፣ ሌላም ኬዝ ነበረብኝ ከስኳሩ ሌላ ሌሎችም ምርመራ ነበረብኝ። ታስታውሳለች፣ ብዙ ጭንቀት እሷንም አስጨንቂያት ነበር እና ስመጣ እዚህ ጋር ዲያቤት ኤሲ1 የራሱ 11 ነበር 11 ነበር። ከዛ ወዲያው በ3 ወር ውስጥ ምናምን ይሁን 2 ወር ምናምን ላይ እንደገና ስታይ 7 ሆነ ወረደ እና እሱንም ላክልኬላታለሁ እና ኮሌስትሮል ኤቭሪቲንግ ታስታውሻለሽ አንቺ ኮሌስትሮል ላኩላት። ከዛ በጣም ተደሰትኩ ባለቤቴ። እኔ ደግሞ ቤተሰቦቼ ሁሉም በቃ በጣም ሐኪሞች ናቸው እና ከዛ መድኃኒቱን አቆምኩኝ ስል እንደውም ወንድሜ በቪዲዮ ለኪና በቪዲዮ አሳየኝ ይለኝ ነበር። ጠዋትና ማታ ነው እና መለካ በቃ ኖርማል ማታ ማታ ራሱ በቃ 130 በታች ነው በልቼ ቀን በልቼ ማለት ነው። ያው እኔ የስኳር ህመምተኛ ሆኜ ነው አዜብን ያገኘኋት። መጀመሪያ እሷን ከማግኘቴ በፊት የነበረኝ የኤዋንሲ 12.4 አካባቢ ነው እና ዶክተር 9 ፒኤም አካባቢ ነው ስልኬ ላይ የደወለው ውጤቴን ሲያይ እና ኤኒታይም ስትሮክ ሊመታሽ ይችላል፣ ኢሚዲየትሊ ማዘልሽን መድኃኒት መውሰድ አለብሽ አለኝ። ሄድኩኝ፣ ሲቪኤስ አነሳው። ከዛን ቀጠሮ አስቀጥሬና እንደገና ማየት አለብኝ አለኝ። ሄድኩኝ። ተመልሼ ሲሄድ በ2 ወር ከምናምን ነው ከ10.6 ሆኗል። አሁን በቃ ኢንሱሊን መጀመር አለብሽ አለኝ። ከዛ በመሀል አዜቢናን አገኘው ማለት ነው። ከዛ እሷን ካገኘው በኋላ የምትለኝን ነገር ስቴፕ ባይ ስቴፕ ማድረግ ጀመርኩኝ። እሷን ካገኘው በኋላ ግን እግዚአብሔር ይመስገን ሁሉ ነገሬ ኖርማል ገብቶ በ3 ወር ውስጥ ቀጠሮ አስቀጥሬ ዶክተሬን ሲያየኝ ምን ተፈጥሮ ነው ያለኝ፣ ሰውነትሽ በጣም ተቀይሯል፣ በጣም አምሮብሻል፣ ሪዛልትሽ በጣም በቃ ከጠበቅኩት በላይ ነው እና ምን አይነት ዲሲፕሊን ቢኖርሽ ነው ያንን ወደ ኖርማል አውርደሽ የመጣሽው ምናምን አለኝ። ሳደርግ የነበረውን ነገር ነገሩ። ስንት ኪሎ ነው የቀነሽው ንገሪያቸው? ወደ 30 ፓውንድ ቀንሻለሁ። እሷ ጋር ከመጣሁ ማለት ነው። በጣም ብዙ ነው አይደለ? በጣም ጎበዝ ናት፣ በጣም ከምነግራችሁ በላይ ያስታውሽኛል። በደንብ ነው ያስታውስኩሽ። እሺ ቴንኪ፣ በጣም አመሰግናለሁ ስለመጣሽ የኔ ቆንጆ። በጣም ጠንካራ ልጅ ናት። የሷ የዳይት እንትን በጣም ስፔሻል ዳይት ነውና ብዙ ሰው አያረገውም። ጀግና ናት። በጣም ብዙ ሰው አይሄድበትም። የሷ የዳይት የሰጠዋት ፓርት ብዙዎች ከሚያወሩት ይለያል። ስፔሻል ዳይት ነው። ጠንካራ ሰው ብቻ የሚያደርገው የዳይት አካሄድ ነው። ግን ይኸው የምትናገረውን ሰምታችኋታል። ያን አልፋ እንግዲህ እያደረገችው ነው ያለችው እና በጣም ነው ማደንቅሽ። በጣም በጣም የሚገርም ሁኔታ ነው። በቃ እኔ ላይ ለውጥ ያየሁት ያው ታይፕ 2 ዳይቤቲስ ነበርኩኝ። ከኢትዮጵያ ስመጣ አሁን 2 ዓመቴ ነው እዚህ ከመጣሁኝ። ኤዋንሴ 8.2 ነበረ። ከዛ 6 መድኃኒት ነው የምወስደው ጠዋትና ማታ 3 ፍሬ ጋላፕስ እና ማሬላ የሚባል ያው ስፔሻል የሚባለው መድኃኒቱ የመድኃኒት ስፔሻል የለም። ያንን ነበር ስቅም የነበረው። ከዛ እንደገና የኮሌስትሮል ደግሞ ማታ ወስዳለሁ 1 ፍሬ፣ እንደገና የልብ 1 ፍሬ፣ ከዛ ደግሞ የጎይተር ደግሞ ጠዋትን በቀን 3 ጊዜ ወስዳለሁ 2 ፍሬ። እንግዲህ ቆጠሩት። በቃ አሁን ወደ 6 ወር ሆኖኛል። መድኃኒቱን ካቆምኩኝ 5 ወሬ ነው። ዳይቱን ከጀመርኩ ደግሞ 6 ወሬ ነው። እግዚአብሔር የተመሰገነ ይሁን። አሁን ከ8 9 ከ10 መድኃኒት ነፃ ወጥቻለሁ። አሁን
የዋንሴ 6.5 ነው 1 ነው እና በጣም ለውጥ አይቼበታለሁ። በቃ ያው ይፈትናል፣ ቻሌንጅ አለው ግን ያን ትክክል አድርጌ በቃ እግዚአብሔር ይመስገን። ባለቤቴ ደግሞ ትንሽ ይበልና በቃ እሺ፣ በጣም ነው ማመሰግነው። አሜን። ትንሽ ልጨምር ብለዋለች። ያው እኔ ባለቤቴ ቅድም ባለችው መንገድ የነበራት ህይወትን እኔ ነኝ የማውቀው በቅርብ። ሌሊት አተኛም ምን የነበረው ስትሬስ ውስጥ ነው የነበረችው። ከኢትዮጵያ ስትመጣ 8.2 ከዛም በላይ ነው የሚለው ነገሮች ሁሉ ስኳር ይዞት የሚመጣው በጣም ብዙ ነገሮች ነው የነበሩት። ውጤቱ ላይ የሚገርም ነገር ነው የነበረው። አስጨናቂ ነበረ። እንደውም ከአዲስ አበባ ወደዚህ ከመጣን በኋላ መድኃኒትም ትጨምር ብሎ ነበረ። መድኃኒት ኢንሹራንስ ነበር፣ ኢንሹራንሱ አይችልም። በሶስት ወር ወደ $2000 ነው የሚከፈለው ምናምን ብለው የሆነ አስጨንቀውን የነበረው እና በተጨማሪ ሊጨምርላት ማለት ነው። አሁን ቅድም ካለችው በተጨማሪ ኤክስትራ መድኃኒትም ማዞ ነበረ። ነገር ግን አንወስድም ብለን እየተሟገትን እያለን በጸሎትም ግን ደግሞ በመካከል ላይ እግዚአብሔር ከአዜቤ ጋር እንድንገናኝ ያደረገ። ሪቫይዝ ላድርግላችሁ የአመቱ ሪፖርት ማለት ነው። ባለፉት 7 ዓመታት በአጠቃላይ ከ3 ሚሊዮን ህዝብ በላይ በማህበራዊ ድህረገጽ፣ በኮንፈረንስ፣ በስብሰባ ስለ ምግብና ስለ ጤና በአዜቢና ሾው ምክንያት ሰምተዋል። እስካሁን ከዩቲዩብ ጀምሬ የተሰራውን ነው። ዘንድሮ ደግሞ ላይቭ እየወጣው ጀነራሊ እና ዘንድሮ ብቻ ከ968,000 በላይ ሰው በቲክታክ ላይቭ ስለ ምግብና ጤና፣ ስለ ምግብ፣ ስለ አመጋገብ እዚህ ጋር የምንናገራቸው ሰዎች ራሳቸው እንዲቀይሩ ያደረግናቸው የተሰሩ ስራዎች ናቸው። ላይቭ ላይ ወጥተው ማለት ነው። በዚህ እነዚህ ስራዎች ከተሰሩ በኋላ ሰዎች በግል እኔ ጋር መጥተው 220 ዲያቤቲክስ በደንብ መድኃኒታቸውን ጥለው ነፃ የሆኑ ሰዎች ናቸው። ፔፐር እኔ ጋር ያለ 220 ዲያቤቲክስ ነፃ የወጡ ሰዎች ናቸው። በዚህ ዓመት 26 አርትራይተስ ፔሸንቶች፣ 74 ፕሪ ዲያቤቲክስ ክብደታቸው እንዲቀንሱ የረዳኋቸው፣ ፋቲ ሊቨር ዲዚዝ ሪቨርስ ያደረጉ 74 ሰዎች አሉ። መረጃ ያለኝ ማለት ነው። መጠየቅ የሚፈልግ ሰው ሁሉ ማሳየት ይችላለሁ። ኮሌስትሮል ያው አዌርነሱን በመስጠት ትልቅ ነገር እኔ ከሁሉም በላይ ኮሌስትሮል ላይ ያለውን አዌርነስ በመስጠቴ በጣም ደስተኛ ነኝ። ሆርሞን ደግሞ በተለይ ሜኖፖዝ ላይ የምንገባ ሰዎች አናቅም ይሄ ነገር እንደሚገጥመን ስለ ሜኖፖዝ እና በዚህ ነገር ላይ በግልጽ ሰርተናል። በዚህ ዓመት ኢንዛይቲ፣ ዲፕሬሽን፣ ባይፖላር፣ ስኪን ኢሹ የተለያዩ ስራዎች እንግዲህ በዚህ ዓመት ተሰርተዋል እና ጎበዙ ነው፣ ጤናችሁ ላይ ስሩ። ምክንያቱም ደስታ ከውስጥ ነው መሆን ያለበት። ዝም ብሎ የተለያየ ቦታ ሄደን በመናዳምጠው ስድድብ እንጆይ አታርጉ። ራሳችሁ ጤናችሁን በመቀየር ከውስጥ ይምጣ ደስታ። ሪል ደስታ አያቋርጥም። ትክክለኛ ደስታ ሲሆን ገደብ የለውም። 24/7 ከናንተ ጋር ነው የሚሆነው እና ጤና ላይ ሰርቶ የሚመጣ ደስታ ይለያል። ሞኛቱ ነው። ምግብ መድኃኒት ነው፣ ይቀይራል ታሪክን።